ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? የሴቶች ድምፅ ዩቲዩብ ቻናል ተከታታዮች፣ እንግዲህ ዛሬ ፖድካስታችን ጀምሯል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ራሳችሁን አስተዋውቁ። ከቀኝ ጀምር። ጀምሪ። ከቀኝ እኔ ነይምሾ ነኝ። እንዴት ናችሁ? ደህና ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እኔ ደግሞ ጥሩ ሚዲያ ነኝ። ያው እንግዲህ በሴቶች ድምፅ ዩቲዩብ ቻናል መተናል። ያው ውይይት ልናደርግ እንድትከታተሉ ቪዲዮአችንም ላይክ እያደረጋችሁ ገባ ገባ እንድትሉ እንጋብዛችኋለን ኢንሻአላህ። ስለዚህ ሶስታችንን ቤት እየሄዳችሁ ሰብስክራይብ አድርጉ፣ አበረታቱን። ጥሩ ሚዲያንም አንድ ሰብስክራይበር አስገቧትና እና ክብረዋል። ትንሽ ነው የቀረኝ። ያው ሴቶች ድምፅ ተከታዮች ወደ እኔ የምንውል ለማለት ነው። ትንሽ ነው የቀረኝ። ሰብስክራይብ አድርጓት። ዛሬ አሁን እያየናችሁ ሳትወጡ እዚሁ ያላችሁ ሰብስክራይብ አድርጉ። ስለዚህ ዛሬ እንግዲህ ፖድካስታችን ተጀምሯል ማለት ነው። ይፋ አድርገናል መጀመሩ። ስለዚህ ዛሬ እንግዲህ በእኛ ሃይማኖትም በክርስትናውም እንትን አለ፣ ፍች አለ። ፍች በዝቷል። ከጋብቻው ይልቅ ፍች በዝቷልና ፍች ማለት ምን ማለት ነው ከሚለው እንጀምራለን ማለት ነው። እና ፍች ማለት ምንድን ነው? እስኪ ያው በራሳችን አንደርስታንድ የሚገልጸው ከጥሩ ሚዲያ ያው ፍች ማለት ሁለት ተጣማሪ ወይም የተጋቡ ሰዎች ሳይስማሙ ሲቀሩ የሚሄዱበት አማራጭ መለያየት እንደማለት ነው በእኔ ማለት ነው። ወይም ደግሞ እነሱ ተስማምተውም ሊኖሩበት የማይችሉ ሁኔታ አንድ ላይ ሊኖሩበት የማይችሏቸው ሁኔታ ሲያጋጥም ወደ ፍቺ ይኬዳልና ያን ፍቺ ብዬ የማስበው በእኔ አንድ አይነት ነው ትርጉሙ። ባንቺ አረዳድ የራስሽ አረዳድ ይኖርሻል። ያው ሁለት የትዳር አጋሮች አንድ ላይ መዝለቅ ካልቻሉ በቃ የመጨረሻ መፍትሄው ፍች ነው። ዞሮ ዞሮ ትዳር ሲባል በፍላጎት ነው። አሁን ላይ ያለ ትዳር እንደውም ራሳችንን ወድጀዋለሁ ወይም ሽማግሌ ላክ የምንለው እኛንን ቤተሰባችንን አሳምነንና ወደነው ፈቅደነው እንገባበትና ከዛ የጠበቅነው ሌላ የሚያጋጥመን ሌላ ሲሆን አለመስማማት ይፈጠራል። ከዛ የመጨረሻው አማራጭ ፍች ነው የሚሆነውና ፍች ማለት እሱ ነው። ስለዚህ በአሁኑ ሰዓት አሁን ፍች በዝቷልና ለምን ፍች በዛ? የበዛበት ምክንያት ብላችሁ የምታስቀምጡት ምንድን ነው? ከኔዋን ፍች አሁን እንደውም ከሙስሊም ጋር በጣም ፍች እየበዛ ነው። ብዙም ክርስቲያኖች ጋር ፍች አታይም። ተቻችሎ የሚኖሩን አላውቅም። ሙስሊሙ ግን ፍች የበዛበት ምክንያት ወንዱን አብዛኛው የሚያጠፋው ከስንት አንድ ሴት ልታጠፋ ትችላለች። ያው ውጭ ስለሚያምራቸው እንደገና ከኛም ችግር ሊኖር ይችላል። ግን ሴቷም ራሷን ባለመጠበቋ ቤቴ ስትይ እሱ ደግሞ ወደ ውጭ ያያልና በዛም ነው ብቻ እንደዛ ነው። አሁን ይሄ ርዕሱ ድንገት ስላዘጋጀሽው አሪፍ ነው። ከርዕሱ አመራረጡ ደስ ብሎኛል። አሁን ያለ ኢሹ ስለሆነ ለዛም ማለት ዝግጅትም አይፈልግም። እንደገና ደግሞ ልንወያይበትም የሚገባ ትልቁ ነገር ብዬ የማስበው ነው እኔ እና ርዕሱ በጣም አሪፍ ነው። ፍቺ ለምን በዛ? ምክንያቱ ምንድን ነው የሚለው እንደኔ የሆነ ይሄ ነገር ነው ብለሽ ውስን የምታደርግ ነገር ያለ አይመስለኝም ለፍቺ። ምክንያቱም ብዙ ኢሹዎች አሉ። ለምሳሌ የመጀመሪያው ብዬ የማስበው የትዳር አጋርን ዝም ብሎ ካለመምረጥ ብዬ አስባለሁ። ሰበቦቹን ማድረስ አንቺ በመረጥሽው ላይ መረጥኩም ብለሽ ላይሳካ ይችላል፣ ግን ሰበቦቹን ያለማድረስ። ሲቀጥል ደግሞ ሁለት ተጋቢዎች ስለ ትዳር ምንነት ሳያውቁ መግባት። ገባሽ? ሶስተኛ ብዙ ናቸው ብዬሻለሁ እና እኔ አሁን ከመጡልኝ ማለት ነው። ሶስተኛው ደግሞ አለመብሰል በራሱ ፍቺ ዋና ምክንያት ነው። እድሜሽ ሊሆን ይችላል፣ የትምህርት እውቀትሽ፣ ግንዛቤሽ፣ ሸሪዓውን አለማወቅ ሊሆን ይችላል። እነዚህ ነገሮች ለፍቺ መንስኤ ናቸው
እንዴት እናስቆማቸዋለን? ያው በኋላ ስትጋብዥ እናወራበታልና እንደዚህ ይመስሉኛል። አሁን ሁለታችሁም ያነሳችሁት አይዲያ አለ። እንደኔ ደግሞ እንደኔ አረዳድ ግለጸው ፍች ሙስሊም ክርስቲያን ላይ አይደለም። አሁን እንደው ሁሉም ጋር ሆኗል። አብዛኛው ሙስሊም ጋር አይደለም እና ብቻ አንቺ ያየሽበት የሚያየሁበት ይኖራል እና ሲጀመር ገና ከመግባታችን በፊት አሁን ማለት እድሜሽ እየበሰለ የምታስቢው ነገር አለና አሁን ላይ ቶሎ ሰው ትዳር ከመግባቱ በፊት ቅድመ ትዳር የሚባል መድረክ ቢኖርና እንደዚህ አይነት ወንዱም ሴቱ አውቆት ቢገባ፣ ለምሳሌ ወንዱ ገና ሲተዋወቅሽ አንቺ ቆንጆ ነሽ፣ በቃ ራስሽን ትጠብቂያለሽ፣ ልታይ አይደል የምንለው ገና መጀመሪያ። ከዛ ግን ካገባን በኋላ ልጅ ይመጣና እርግዝና የሚያመጣው ነገር አለ፣ የሰውነት ለውጥ አለ። ከዛ ስትወልጂ ደግሞ የተለያየ ሰውነትሽ እኮ ይቀየራል። ያንን መቀየር ወንድየው ማለት ነው መጀመሪያ ያስበው። ያቺ መጀመሪያ ያገኛትን ጦይዋን ነው አሁን ድረስ የሚስላት። አንቺ ደግሞ ጊዜሽን የሚሻማሽ ብዙ ነገር አለ፣ ልጆች ይሻሙሻል። ለምሳሌ በየደቂቃው ከሆነ የተነሳሽ የምታጠቢ የእንቅልፍ ማጣት አለ ምናምን እና መጀመሪያ ትሰጪው የነበረውን ጊዜ ለምን ቀነሰችብኝ? ለምን ለልጆች እንደውም ወንድ ልጅ እንደ ልጅሽ እኮ ነው አይደል? ሲፎካከር ከልጆቹ ጋር ነው የሚፎካከረው። ለምን አሁን እኔ ራሴ በራሴ ለልጆችሽን እያስቀደምሽ ምናምን አትባይ። እንደዚህ አይነት ነገር አለና ቅድመ ትሬኒንግ ቢኖረው እሱ እንደ አንድ አማራጭ ነው እና ፍቺ የበዛበት ምክንያት ያለ መብሰል ነው። ብዙ ነገር ያለ መብሰል፣ የእውቀት ማነስ። ከዛ ደግሞ ወደ እኛ ስናመጣው እኛ ሴቶች ለራሳችን ጊዜ ያለመስጠት የእሱን መቼም ማለት ብዙዎቹ አሁን ብዙ ሴቶች በኛ በሙስሊሙ የቤት እመቤቶች ናቸው። ምግብ ሲያበሉ ልጆቻቸውን ሲያጥቡ ምናምን ለራሳቸው ጊዜ አይሰጡም። ከዛ ምሳ ይደርሳል፣ የሰራችበትን ቢጃማ ሳትቀይረው እሱን ትቀበለዋለች። እሱ አይኑን ሲቀላውጥ ማለት አይኑን መቀላወጥ ሳይሆን ሲያዩ የዋለው ሴት አለ። ራሷን ጠብቃ ስታልፍ ሽታዋ ጠረኗ ምናምን ነው። ከዛ ቤት ሲመጣ ግን የሚያዩ ሌላ ነው እና ከዛ ኮምፔር ኤንድ ኮንትራስት እያደረገ ማየቱ ደግሞ አይቀርም። የእኛም ኃላፊነታችን ካልተወጣን ለራሳችን ጊዜ ካልሰጠን ራሳችን ካልተንከባከብን መሄዱ አይቀርም። ስለዚህ እነዚህ ነገሮችን ወደ ራሳችን እያመጣን ማየት አለብን ብዬ አስባለሁ እና ስለዚህ እንዴት መቀነስ አለብን? አሁን ይሄ በጣም ማለት ስር የሰደደና እየሰፋ የሄደ ነው። ብዙ እንትኖችም ይሄ የሃይማኖት አስተማሪዎች የሚባሉም ትልልቅ ሽማግሌዎችም እያዩት አይደለም እና ፍርድ ቤት ብትሄጂ የሚፋታው ነው የሚበዛው ከሚገባው ይልቅና እንዴት መቀነስ እንችላለን ይህን ነገር የሚለው ላይ ደግሞ ትንሽ እንነካከል። ግን እኮ አብዛኛውን እንደኔ ያው ቋጥፊ ነው አሁን ያለው። እውቀት አንሷቸው አይደለም ወንዶቹ፣ እንደውም ከጃሂሉ ይሻላል። ከተማረውም እንደዚህ እስላምንም ካወቀው ጃሂሉ እንደውም አያጠፋም። የማያውቀው እውቀት አንሷቸው ሳይሆን ብዙም ያጠፉት እንደውም በጣም ያወቁት ነው። የእውቀት ማነስ ኖሮባቸው እንኳ አይደለም። ግን ስለዚህ ከገለጸው ውጭ ሆን ብለው የሚሄዱት ይበዛሉ ነው እኮ ያንቺ ሀሳብ አይደል? ያው ከነዚህ ከተገለጹት ውስጥ ማለት ነው ሆን ብለው ያጠፋሉ። አውቋቸው አሉ፣ እነሱም አሉ። ግን አብዛኛው አውቀው ማጥፋት ወይም ህይወቱን ማበላሸት የሚፈልግ ያለ አይመስለኝም። በስህተትና ነገሮችን ይጠቅመኛል ብሎ ካለመረዳት በቃ ዞረን ወደ መጀመሪያው ኮዝ ነው የምንመጣው አይደል? አለመብሰል ማለት ነው። ለምሳሌ አንቺ 26-27 ዓመት እያለሽ የምታስቢው አስተሳሰብ እና ከዛ በላይ ደግሞ 30ዎቹ 40ዎቹ ስትገቢ ለነገሮች ያለሽ አመለካከት አረዳድ በጣም ይለያያል እና አብዛኛው ሳይበስል ስለሚገባ እንዲሁም እኮ ያኔ እንዲህ አድርገው ቢሆን የሚሉ ሰዎች አላጋጠሙሽም? ለምሳሌ አሁን ትዳራቸውን ፈተው በተለይ ሴቶች ታግሼ ቢሆን ወይ ይሄን ነገር ይሄ እኮ ካለፈው በኋላ ይሄ እኮ የተናገረኝ ነገር ምናምን የሚታለፍ ነበር፣ የሚያስደብር አልነበረም እና ያንን ትዳር ማጣት ይቆጨኛል ምናምን የሚሉ ሴቶች አሉ። እና ከዛ አንጻር ነው የማየው ማለት ነው። አሁን ግን ወደ አነሳሽው ምንድነው የሚያስቀረው አይደለሽ?
እንዴት እንቀንሰው? እንደውም ቆይ ይህን ጥያቄ ከመመለስሽ በፊት ምን ትዝ አለኝ? ያለ መብሰል ማለት እኛ ሙስሊሞች ላይ እንደውም ተማሪ ሆኖ እኮ ነው ወደ ትዳር የሚገቡት። ወላጆች ራሱ ትዳር እንድትይዝ ይፈልጋሉ። ከተምራ ራሷን ከምትቀየር ይልቅ እንደው ቶሎ ነው የሚያሳስባቸው። እድሜሽ 18 19 ላይ ሆኖ እድሜያቸው ያሳስባቸዋል። ቶሎ መዳርን ነው የሚፈልጉት። ግን አግብተው እኮ 3 ወር 4 ወር አይቆዩ ሲፋቱ ማለት ነው። እና ወላጆችም ላይ መሰራት አለበት። ተማሪዎችም በቃ ነገ ተምሬ እኔ እንደዚህ መሆን አለብኝ፣ ፓይለት መሆን አለብኝ፣ ዶክተር መሆን አለብኝ፣ እኔ ይህን ማህበረሰብ መቀየር አለብኝ ብለው ማሰብ አለባቸው የሚለውን ማየት እንችላለን። እና ልመልስሽ ወደ እንዴት መቀነስ እንችላለን? ያው ማለት የፍቺ እንትኑን ቁጥሩን ማስቀረት ባይቻልም መቀነስ ይቻላል። ከተሰራበት መቀነስ ይቻላል። መቀነስ የሚቻለው ደግሞ እንዳልሽው አሁን የመጀመሪያው ቤተሰብ ነው። ከዛ ሲሰራ ነው መንገዱን ሊያቋርጡ የሚችሉት። የፍቺውን መንገድ የምታቋርጨው ለምሳሌ አሁን ልጅሽ ላይ ቲኔጀር ያሉ ልጆች ካሉ በስለው ቢጋቡ አንቺ ራሱ ማለት ነው ልጆች ያለው ሰው ይሄን ነገር አሁን አይደለም ማግቢያሽ ወይም አሁን አይደለም ማግቢያ ብሎ ማግቢያ እድሜያቸውን ራሱ ቤተሰብ ቢወስን፣ ከዛ ውጭ ደግሞ ለትዳር ብቁ ነህ ወይ የሚለውን ነገር ልጅሽ ላይ የምታየው ባህሪ አለ። ወይም ደግሞ ታናናሾችሽ ወንድሞችሽ ላይ እህቶችሽ ላይ የምታየው ነገር አለ። እነሱ ወደ ትዳር ልግባ ሲሉ ይሄ ብቁ ነህ ወይ ይሄ እንደዚህ ነህ። ምክንያቱም ከሰውየው ይልቅ አንቺ ነሽ። አሁን እኮ የኔን ጎዶሎ እኔ ላልረዳው እችላለሁ። ስታይኝ ግን አንቺ የሆነ ኮመንት መስጠት ትችላለሽ። ጦቢያ ይሄ እኮ ችግር ነው፣ ይሄ እንደዚህ ነው፣ እዚህ ላይ ብቁ አይደለሽም ማለት ትችላለሽ። እና የቅርብ ሰዎች ሲሆኑ ደግሞ ለመንገር ሸማ ይዝሽ ይሄ ክፍተት አለብሽ፣ ይሄን አስተካክለሽ ነው ወደ ትዳር መግባት ያለብሽ ምናምን። በአጠቃላይ በቃ ሶሳይቲው ነው መስራት ያለበት ለመቀነስ፣ የፍቺን ቁጥር ለመቀነስ ቤተሰብ፣ ማህበረሰብ፣ ከዛ መንግስት እያለ ይሄዳል እንጂ ስራው እዛ ላይ መሰራት አለበት ማለት ነው። ፍቺ እንዲቀንስ ከተፈለገ እንዴት መቀነስ እንችላለን? ያው እንዳልሽው ቅድም እንደገለጽሽው ይህን ስልጠናውን መውሰዱ አሪፍ ነው። አሁን አዲስ አበባ ላይ ምናምን እንደዚህ አይነት ስልጠና ተለምደዋል። እንደገና የትዳር አማካሪዎችም አሉ። ሁለቱንም ለብቻ እንትን ብለው አናግረው እዛ አስታርቀው እንትን የሚሉበት አግባብተው የሚመልሷቸው። አሁን እንደዚህ አይነት ቢኖር እዚህም ኮምቦልቻ ላይ ቢለመድ አሁን የትዳር አማካሪ ያፍችን ይቀንሳል። ፍርድ ቤት ከመሄድ እዛ ትሄጃለሽ። እና እንግዲህ ያው አላህ ነው ደግሞ ያው ማለት ሰበቡን ማድረስ ግዴታ ነው ለአንድ ነገር የሆነ አሁን ልክ ነሽ። አሁን ሂደን ወደ ሃይማኖት ትጋጭ የእሱ ውሳኔ ነው ምናምን። እኔ በቀዳና ቀደርን ማመን እንዳለ ሆኖ ግን ደግሞ ሰበቦቹ ግዴታ እንደውም እኮ ረሱል ሰለም ግመሊቱን አስረህ ከዛ በኋላ ምናምን ሙሉ በሙሉ ቃሉን ባለውም ስለጠፋብኝ ማለት ነው አስረህ ተወከል ነው አይደል? ስለዚህ መጀመሪያ ለትዳር የሚሆን ሰው ከመምረጥ ጀምሮ ከመግባት ጀምሮ ያን ነገር አሟልተሽ ፌል እንኳን ቢያደርግ አትጸጸችበት። ለምን እኔ ከኔ የሚጠበቀውን ነገር ሰርቻለሁ፣ ከዛ በኋላ ያለ ፍላጎት ነው አልፈቀደውም ማለት ያለሽ ጸጸት አይዝሽም። እና ሰበቡን ማድረስ ግዴታ ነው ማለት ግን እኮ አወኩ ብለሽ ራሱ አውቀሽ ገብተሽ ውስጥ ላይ እኮ ትዳርና በቃ ያ ማለት አትበሳጭበትም። ገባሽ? ለወሰድሽው ነገር አትበሳጭበትም። ይሄ ለኔ ስላልተፈቀደ ነው ትያለሽ። ግን ሁለት ጥፋት ካጠፋሽ ለምሳሌ ያን ሰውዬ በደንብ ሳታውቂው ሰበቡንም ሳታደርሽ ገብተሽ ከዛ ስህተቱን እንትን ሲል የሆነ የስነ ልቦና እንትን እኮ ያመጣል። እና በአንዱ ነገር ቢያንስ ራስሽን ትከላከያሽ። እኔ የሄድኩትን ያክል ሂጃለሁ ከዛ በኋላ ፌል አረገ የኔ ችግር አይደለም ነው የምትይው። እንደዛ ነው። እና እያወቁ የሚገቡ ሴቶችም ወንዶችም ስላሉ ለምሳሌ አሁን እኮ አንቺ የሆነ ነገር ስትሄጂ ስለማናይ ነው እንጂ እኮ ሬድ ፍላግ አለ በሁሉም ጉዟችን ላይ። ያንን ሬድ ፍላግ ሳትመለከች ከሄድሽ ምልክት እያለ ዝም ብለሽ ከፍቅርም የመነጭ ሰውየውን ከመውደድ የመነጨም ሊሆን ይችላል ምናምን ዝም ብለሽ ታልፊያቸዋለሽ። እነዛ ምልክቶች አይደል ታልፊያቸውና የሆነ ሰዓት ላይ ሲበላሽ እነዛ ነገሮች ትዝ ይልሻል። ለካ ይሄም እንደዚህ ነበር፣ ለካ ይሄም እንደዚህ ነበር፣ ያኔ ነበር መውጣት የነበረብኝ፣ መቶ የነበረብኝ የመጀመሪያ ጊዜ ሲይዘው ነበር ምናምን ትያለሽ።
እና እንደዛ እንትና እንደውም ገነት ንጋቱ ባሏ ሲያወራ ማለት ነው እኔ ወደኋላ ስገርበው አለ እሷም ልጣኛለች አለ። የበደላትን በደል ወደኋላ እንደገና እንትን ሲል ለካ ብዙ እንደበደላት የገባው እሷ ከሄደች በኋላ ነው። ከድጎታች በኋላ ሲሆን ማለት ነው በዳይ ስትሆኝ እና ብዙ ቀይ መስመሮች አሉ። ግን ለነገሮች ምክንያት እንዳትሆኑ እላለሁ እኔ ብዙ ጊዜ። ምክንያቱም አትጸጸችበት ነገሩ ሲያልፍ በቃ አንቺ ነፃ ነሽ፣ ምንም ውስጥሽ ላይ የሚቀር ነገር የለም እና ከአንቺ የሚጠበቀውን ብቻ መሞከር ነው። ሰበቡን ታደርሻለሽ። ምክንያቱም አዝዕርትን ተሰጠን ከሰማይ ውሃን ተሰጠና እነሱን አብቅለን ሰርተን እንድንበላ ነው እንጂ ብሎ ፈትፍቶ የሚያጎርሰን እኮ የለም። ስለዚህ ከኛ መጣር አለብሽ፣ እስከ ጥግ ድረስ መጣር አለብሽ። ከዛ ግን ካልሆነ አልሆነም አትታገኝ እኮ ትሞክሪያለሽ፣ ግን አትታገኝ። ችግሩ ግን ነፃ ስትሆኝና ልጅ ሲኖር ይለያያል የምትሄጂበት መንገድ። ልጅ ሲኖር ብዙ ነገሮችን ቶሌሬት እያደረግሽ ታልፊያለሽ። ለልጆች ስትይ እየኖርሽ ያለው የአንቺን ላይፍማ ትተሽዋል። ኖረሽ ልጅ ሲመጣ ከዛ የምትኖሪው ለሌላ ሰው ነው እና ለልጅ ስትይ ደግሞ የምትሄጂበት መንገድ ይለያል። ግን ደግሞ አንቺን አደጋ ላይ እየጣልሽ መሆን የለበትም። አንቺንም በማይጎዳ ከዛ ልጆች ደግሞ ሲያልቁ የሚመጡ ጥያቄዎች አሉ። እነሱን ለመመለስ እንዳትቸገር እያደረግሽ ያው እያጣጣምሽ መሄድ ነው። ሴት ደግሞ ብልሃተኞች ነው ነገ የሚቆጨና አለማድረግ ነው እና ዞሮ ዞሮ እየተሰራበት አይደለም ነው የኔ። እንዴት እንቀንሰው? የምንቀንስበት መንገድ ያው መጀመሪያ ከቤተሰቡ ትዳር ከመያዛችን በፊት እኛ እኮ አሁን ተማሪ እያለሽ የእንትና ልጅ እንትና ጋር አየናት እንትና ጎረምሳ ጋር ቆማ አየናት ተብለሽ እኮ በቤት ስትሰደቢ ስትመከሪ ምናምን የምታምሽበት አለ። ከዛ እኔ ከአጎቴ ጋር ከእናቴ ወንድም ጋር ራሱ መቆም እፈራ ነበረ። ምክንያቱም ተማሪዎቹ አጎቴ መሆኑን አያውቁትም፣ ምክንያቱም ወንድ መሆኑን ነው እና ያ ነው ጭንቅላቴ ላይ የሚያቃጭልብኝ እና በቃ ከህፃነታችን ጀምረን መሰራት አለበት እንዳልሽው። ከዛ በኋላ ግን ወደኛ ከመጣ በኋላ እኛንን መስራት ያለብን። የሃይማኖት አባቶችን መስራት አለባቸው። በስራቸው ያለውን ኡማ ማስተማር አለባቸው። ትዳር ምን ያህል ጠቃሚ እንደሆነ፣ እንዴት ዘርን መተካት እንዳለብን እነሱ ትልቅ የቤት ስራ አለባቸው። ግን እየተሰራበት አይደለም። ወደፊት እንዴት ነው የሚሄደው የሚለውን ደግሞ እንግዲህ ከኛ የሚጠበቀው ማድረግ ነው። አሁን እኔ እንደውም በእኛ ጊዜ እኛም አሁን በእኛ ጊዜ ለማለት ልንበቃ ነው ማለት ነው። ስታስቢ ያስብላል። በእኛ ጊዜ እንደውም አሁን ይሄ ሶሻል ሚዲያው አልነበረም፣ ብዙ ነገር የምታይበት መንገድ ምናምን አልነበረም። ሙሉ በሙሉ ትኩረታችን ሸሪዓ ጋር ኪታብ መቅራት ጋር ምናምን የተያያዘ ነበረ። አሁን ላይ ግን ሸሪዓውን እየተተወ እንኳን አይደለም ተከታዩ ኡስታዞቹ በራሱ በሌላ መንገድ ነው የተጠመዱት ማለት ትችያለሽ። ዳዕዋ አሁን መስጂድ ላይ ትሰማላችሁ አለ ካሴት አሁን በፊት የነ ኡስታዝ የነ በድር ሁሴን የነ ያሲን ነው እኔ በካሴት ነው ነበረ እና አሁን በጊዜ ሂደት እየተለማመድናቸው ያሉ ግን የማይጠቅሙ ነገሮች ብዙ ሞልተዋል። አሁን ድሮ ስራዬ ብለሽ ዳዕዋ ከፍተሽ ምናምን በስልክሽ ወይ በቴሌቪዥን ምናምን ትሰሚያለሽ፣ አክሰሱ ነበረ። አሁን እኮ ዳዕዋ ልስማ ብትይ ከዳዕዋ በበለጠ ሌላ ነገሮች ናቸው አንቺን የሚጋብዙሽ ማለት ነው። እና ድሮ እንደውም ይሰራ ነበር ማለት ይቻላል። ሚስትም አይፋቱም ማለት ትችላለሽ። የድሮ ጥንዶች ማለት ነው እየተቻቻሉ ይኖራሉ። አሁን ግን አይ ከላይ የሚፈታው እኮ በዚህ የሚያስኬደኝ መንገድ አለ ወይ ከላይ ይቀበለኛል ምናምን ትያለሽ። እና ያም ይመስለኛል ቴክኖሎጂው በእርግጥ በጣም መንገድ አስቶናል። ግን አሁን ወደፊት ራሱ ለእኛ ልጆች በጣም ያሰጋል። ከዚህ የዋሰ እንዳይሆንና ጭራሽ ሌላ ውስጥ እንዳንገባ እኔ በራሴ እፈራለሁ። የሚታመን ወጣት ራሱ በእነሱ ጊዜ በእኛ ልጆች ጊዜ የሚታመን ወጣት ሁሉ የሚኖር የማይመስልሽ ጊዜ ይኖራል ማለት ነው። እና ከባድ ነው። ስለዚህ ሌላው ደግሞ ያው ተያያዥ ናቸው በእርግጥ ጥያቄዎቹ እዛው ስለሆነ ፍች የሚለው በራሱ ቃሉ አሻሚ ስለሆነ ማለት ነው። ለፍች መብዛት አብዛኛውን ጊዜ ተጠያቂው ማን ነው ወይም የማን ኃላፊነት ይበዛል ይመስላችኋል? ከጥርዬ አሁን ላይ ያው ለፍች መብዛት
አንደኛ አሁን ሴቷ ነው ወንዷ ነው ከማለታችን በፊት ምክንያቶቹ ናቸው መታየት ያለባቸው። ምክንያቶቹ ለምን አሁን ሴቱ ነው ወንዱ ነው ብዬ ማለት አልችልም። ከእንትንሽ ነው ከአካባቢ ዝም ብዬ ከዛ ነው እንጂ ነገሮቹንም ውስጥ ላይ ስትገቢ ነገሮቹ ለፍቺ የሚያበቁሽ ነገሮች ናቸው እንጂ አሁን እኮ ሴቱ ነው ወንዱ ነው ማለት እኔ ይከብደኛል። ምክንያቱም የሚፋቱበት መንገዶች በእርግጥ አሁን ስታዩ ሰው በራሱ ታማኝነት እያጣ ነው። ጥንዶቹ በራሱ ተማምነው ወይ ነው የሚገቡት፣ ታማኝ ነው ወይ ወንድየው ሴትየው፣ ያ ነው የሚያሰገው። እና እኔ ወንዱ ነው ሴቱ ነው ለማለት ይከብደኛል። በአብዛኛው ግን እኔ በማየው የኢኮኖሚ ችግር ምናምን ነው ሊያፋታ የሚችለዋ። ያን የኢኮኖሚ ችግር ደግሞ ወንድየው ነው ሰርቶ ከበር ሊያደርግ የሚገባው እና በዛ ግብ ስታይ ወንዱ ነው ስህተት ያለበት ያለሽ ገባሽ? ብቻ እኔ እንጃ ይከብደኛል። እስኪ እናንተ ደግሞ ወንድ ነው ሴቱ ነው ለማለት ይከብደኛል። ሁለቱም ጋር ሊኖር ይችላል እንዳልሽው፣ እንደ እንትኑ ነው እንደ ቤታቸው ሁኔታ ነው እንደ ኬዙ። በሱስ የሚለያያል። አሁን በሱስ ለምሳሌ ከተለያዩ ምክንያት እሱ ነው በቃ በሱስ ምክንያት ከተጠመደ እሱ ነው ተጠያቂው ትያለሽ። ሴትም ደግሞ የምታጠፋ ሴት እኮ የምታጎድል አለች። ብዙ ነገር የቤቷን ነገር ሳታሟላ በቃ ብዙ ነገር እሱን ነገር ሳትጠብቅ እሱ ሴት ራሱ በእንደዚህ ሶሻል ሚዲያ ላይ ተጠምዳ በዛ ምክንያት ፍችም አለ። ብዙ ነው ምክንያቱ ብዙ ነው። እንደገና ራሱ ማስተዳደር አልችል ብሎ ልጆቿን ሁሉ ፍቹን ሳትፈጽም ልጆቿን አምራ የምትሰደዳለች። በዛው አሁን ፍች ሊፈጸም ይችላል በኢኮኖሚ ማለት ነው። ስለዚህ የሁለቱም ችግር ነው። ግን አሁን ላይ ደግሞ ምን መጥቷል? ብዙ ጊዜ ፍች የቤቷን ሳያሟላ ሁለተኛ ላይ ተጠምደዋል። ወደ ሁለተኛ ማየት እና ይችኛዋ ደግሞ የመጀመሪያዋ ሚስቱ ያንን አልቀበልም በማለት ሁለተኛ ጋብቻ ልንለው ነው ማለት ነው። ወንዱ ሁለተኛ ጋብቻ በመፈለጉ ምክንያት ወይም በመፈጸሙ ምክንያት ፍቺ ይከሰታል። ስለዚህ ኬዙ የማን ነው? ወደ ወንዱ ይሄዳል ማለት ነው። እንደዚህ በፐርሰንት ቢሰራ ጥናት ቢሰራበት የወንዱ ነው የሚያሳው። በተለያየ ማንገድ ቢሆን በስራ አጋጣሚ ይዛ በጎረቤትም በማህበራዊ ኑሮ ነገሮችን ስትሰሚ ኦፊሻል አድርጎ እንኳን ሁለተኛ ትዳር ባይመሰርትም ሲወሰልት ወይ ደግሞ የሆነ ነገር ትይዣለሽ እኮ እኔ ከራሴ ከእህቶች የራሱ ማቀፉ ብዙ ነገር አለና አብዛኛው ፐርሰንት ወንዱ ነው። ግን ደግሞ በቃ ወንዶቹ ማለት ይሄ የእድሜ ልዩነት መስፋቱ በራሱ ጥሩ ነው ብዬ አስባለሁ። እኔ ለትዳር ለጋብቻ ማለት አንቺ 20 ላይ እሱ 20 ላይ ሆናችሁ የምታስቡበት የምታዩበት አንግል በጣም የተለያየ ነው። እሱ 40 ሆኖ አንቺ 20 ላይ ሆነሽ የምታስቢው ራሱ ማሰብ አይችልም። እሱ ማስተንተን ማገናዘብ አይችልም። እና ብቻ ከባድ ነው። ይሄ ትሬኒንግን ቅድመ የስነ ልቦና ትሪትመንት እንዲሰጣቸው የሚቀይሩ አይመስለኝም። በዚህ አንግል ወንዶች እንዲቀየሙኝ አልፈልግም፣ ግን ሪያሊቲ ነው። ግን እሱ ደግሞ የሆነበት ምክንያት አለ። እኔ አሁን አንዳንዴ ወንዶች ናቸው የሚለው ላይ የማልስማማበት የራሳችንን ችግር ነው ብዬ ነው የማስበው። ለምን አንዳንዴ ሙሉ በሙሉ ስትገቢ እሱም እኮ ሰው ነው አይደል? ባላለኝ ወይም የትዳር አጋሪ ይጠብቀኛል፣ ይንከባከበኛል፣ ከዚህ ነገር ያድነኛል፣ ችግር ቢመጣ ሴቭ ያደርገኛል ምናምን የሚለውን ነገር እኛ ሙሉ በሙሉ በእነሱ ዲፔንድ እንሆናለን። ገባሽ? ያ ሲሆን እንደዛ መሆንሽን ካወቀ ደግሞ እሱ ጫናው አንቺ ላይ ይሆናል። የትም አትሄድም ምናምን ይላል፣ ያስባል ማለት ነው። እና መጀመሪያ ኬዙ እኛ አይደለም ወይ ነው ለዚህ ችግር ራሳችንን ገፍተን የሰጠ ነው እኛ ስንሆን፣ ያ ሰው ደግሞ ሰው ነው፣ በቃ እንደኛው ፍጡር ነው፣ የማይሳሳትበት አንቺን የማይንቅበት ወይም ደግሞ ለአንቺ ጥንቃቄ የማይኖር የሚያደርግበት ብቻ የሆነ እንትና ዲፔንድ እኮ እንድንሆን ያደረገን እንትናችን ዲፔንድ ከመሆን ነው አለመማራችን ወይም የራሳችን ካፒታል ስለሌለ ነው። እሱ ኢንካም ጀነሬት አለማድረጋችን ነው። በእኛ ሌቭል አትዩ። ለምሳሌ እኔ ከ8ኛ ክፍል ያቋረጠች ናት። በቃ እሱ ያስተዳድረኛል ብላ ነው የገባችው። እሱን እኮ ነው መስበር ያለብን እኮ። ያ ማለት ግን ወይ ደግሞ መጀመሪያ ስትዳር ቤተሰብ የራሷን እንትና ሲይዞ ነው
ይሄ በስሟ ወይ ባንክ አካውንት የሚሆን ወይ ቤትም ይሁን ወይ ሱቅም ለእሷ እንደ ጥሎሽ ማስቀመጥ አለበት ቤተሰብ። ያ ካልሆነ ግን በቃ ሙሉ በሙሉ የእሱን እጅ ጠባቂ ናት። አዎ እና ያ ልክ ነሽ እኮ። እሱ ግን ማነው ያን ስራ መስራት ያለበት? አሁን ቤተሰብ አልሽ ወይም ደግሞ ግለሰቡ። እኔ አሁን ቤተሰብ የምለው እንደ አብዛኛው የኢትዮጵያ ሕዝብ ቤተሰብ ምንም ነገር ሊያደርግልሽ አይችልም። ምክንያቱም እኔም አሁን ወይ አንቺ ምንም የተደረገልን ነገር የለም። ምናልባት በጣም ጠንካራ የሆኑት አስተምረው እንደዚህ ትንሽ አይናችንን ገልጠውልናል። ለእነሱ በጣም እኔ አመሰግናቸዋለሁ። አልሐምዱሊላ ማለት ነው። ግን አብዛኛውን ደግሞ ስታይ ገንዘብም የላቸውም እውቀትም የላቸውም። በግብርና ነው እየተዳደሩ እዚህ የደረሱት። ከዛ ምንድነው የሚጠበቅብን? 18 ዓመት ከሞላን በኋላ ራሳችንን ማውጣት ነው የሚጠበቅብን ብዬ ነው ማስበው። በተለይ አሁን ለሚመጡ ልጆች እንደዛ ነው የምመክረው። የሚያስይዝሽ ቤተሰብ የለም፣ የሆነ ነገር የሚያስቋጥርሽ አካል የለም። ምንድነው መንቃት አለበት። በተለይ ሴቷ አሁን ለምሳሌ መንቃት አለባት። አረብ ሀገር የሄዱ ሴቶችም እኮ ፍች እየተፈጸመባቸው ነው። ምክንያቱም ስለሄዱ ጥቅልል ብለው ሄደዋል እኮ። እሷ በምትልከው ብር እኮ እሱ እዚህ እያገባ ነው። አሁን የእሷ ጥፋት ነው ዲፔንድ ስለሆነች እኮ አይደለም፣ ጥፋት ነው በተፈጥሮ ሲጀመር ማለት ነው። ተፈጥሮ የሚያስገድደዋል ወንድ ልጅ ማለት ነው። በቃ ተፈጥሮ ራሱ እንዲሄድ ያደርገዋል። እንደዛ ነው ማስበው ነው እሱ ነው። እኔ አሁን ይሄ የአረብ ሀገሩ ርዕስ ማለት ነው ሌላ ፖድካስት እንሰራበታለን። ምክንያቱም ብዙ ማለስማማበት ነገር ስላለ እንዲሁ ጫፍጫፉን ብነግራችሁ እንዲሁ የኔ እምነት ማለት ነው ሲጀመር አረብ ሀገር የምትሄድ ሴት ፕሮፖዛል ጋር መሄድ የለባትም ነው። ትዳርም ሆነ ጮኝነትም ሆነ ምንም ነገር ቃል ገብታ መሄድ የለባትም ነው የምለው። ራሷ አንቺ ላይ ሄዳ ራሷ አንቺ ላይ ተመልሳ መታ ከዛ በኋላ አጣማሪዋን ብትፈልግ። መሀለኞቹ ደግሞ ከወለዱ ምናምን በኋላ እነዛ ግዴታ ነው ልጆቻቸውን ለማስተዳደር መላክ ይጠበቅባቸዋል። ቢባክንም ራሱ ልጆቼ ናቸው የተጠቀሙበት ብለሽ ሳትስፋክሽን አለሽ። እና ያ ሌላ ርዕስ ነው እንቶ ሌላ ጊዜ ነው እና አይ የእንትኑን ነው የወንዱን የተፈጥሮን ጉዳይ ለማንሳት የተፈጥሮ ጉዳይ እና ነው እኮ የምልሽ። ምክንያቱም ትተሽው ሂደሻል። እዚህ ጋር ደግሞ ሌላ ነገር አያድርግ ማለታችን የተፈጥሮ ጉዳይ ስለሆነ ገባሽ? የሚታወቅ ጉዳይ ነው። ምንድነው መሆን መጀመሪያውኑ እንዲህ አይነት ፕሮሰስ ውስጥ ሳገቢ ለመስራት ገንዘብ ይዘሽ መተሽ ከዛ በኋላ ለመሆን መሆን ያለበት ስታገባ እኮ ሄዳለሁ ብላ ታገባ የሚኖረው ወይ እሱ ላይ ይሳካለት ይችላል። በመሀልችን ላይ ስለመቀየር ለልጆች ስትይ ትሰደጃለሽ። ልጆች ያላቸው በመሀል እንዲሄዱ ያው ልጆቼ ናቸው ብለሽ ስለምታምኚ ቢባክንም ያን ያክል እንትን አትይም። ግን አሁን ሳይወልዱ ምን ሳይሉ እዛ ሁነው ወንድንም የሚያምኑ ሴቶች አሉ። ገባሽ? በቀለበት ወይም በኒካህ ብቻ ሁነው ማለት ነው። ስለዚህ እኔ ያህል ከተወያየን ግን እኛ ከቤተሰቦቻችን ከእናትና ከአባታችን የተማርነው የትዳር አያያዝ አለ። አሁን እስኪ ከኛ ጋር እናወዳድረው። ዝም ብለን ቀንጨብ እናድርገውና ማጠቃለያ እንሰራበታለን። እስኪ እኔ ልጀምር። እኔ ጠያቂ ነኝ፣ ግን እኔ እስኪ ከእናትና ከአባቴ የእናትና የአባቴን ትዳር እንገራለን። የኛ በህፃነት ነው እንግዲህ እናቴን ያገባት እዛው አንድ ሰፈር ናቸው እና የእናቴ ቤተሰቦች እንደውም ደህና ሀሰተኛ ነበር አያታችን የእናቴ አባት እና ደህና ያላቸው ሰዎች ናቸው ምናምን። የአባቴ ደግሞ ኢልም ላይ ያኖሩ ናቸው የሸዘር ናቸው ምናምን። ለትዳር እንደውም እሷን ሲያጩለት ምን አለው ነው ያሉት ሀዘርን እና እሱ አያቶን ካዳሚ ነው ትልቅ ሰው ናቸው። እንትናቸው ሁላ ኢልም ላይ ነው። ከዛ ሲስተር ታረገዘች ሊወስዳት አለ። እዚህ ያለውን አያታቸው ሲሞት ወደ አዲስ አበባ ሊሄድ ሲል በቃ ከዚሁ አትሄድም ምናምን ተባለ። እዛው ከድጆ ቀሩ ማለት ነው። እና በቃ እንደ እህትና እንደ ወንድም አብረው ያደጉ ናቸው። የሚተሳሰቡትም እንደዛ ነው። እኛ እስከምናድግ ድረስ ነብስ ቀን እንኳን አወል ዘሙ አይባባሉ ተኝተን ግን ሲጠራሩ እንሰማቸዋለን ማለት ነው። እንትናቸው የሆነ ምንድን ነው ሀያቸው ዘሙ የሚላት ልጆቹ ተኝተዋል ተብሎ ሲታሰብ ብቻ ነው። እሷ ማወል የምትለው አይሰሙኝም ተኝተዋል ብላ ስትል ነው እንጂ
ከዛ ውጭ ሲሆን ግን አባታችሁን ጥሩት ምሳ ብላ በሉ አባታችሁ እንደዚህ ብሉ እንደዚህ ነው የሚባለው። እሱም በተመሳሳይ እና ርቀት እንኳን ያለው ሞት ሰርግ ሲሄድ በቃ ምሳ ሳትበላ እሱን ትጠብቃለች። ቡና እያፈላች ለእኛ ነው የሚሰጠን ምግብ። አትበይም ወይ ስንላት አባታችሁን ትቼ እሱ ሲመጣ ትላለች እና ምድጃ ላይ ጀበና ተጥዶ ይቆያል ሁላ እሱ ካሁን እየተባለ እና አንድ ቀን ተሸማግለው አንድ ቀን ሲሰዳደቡ እኔ አይቼ አላውቅም። የጎረቤቶቻችን እንኳን ባሏን አንቱ የምትል ነበረች። አባባ መሊክ አላህ ይርሐማቸው፣ እኛ አባባ መሊክ ነው የምንላቸው እና እንደዚህ ብለው እኔ እንደውም እቀናለሁ። ለምንድን ነው አባቴን አንቱ ማትለው እናቴ ነበር እና በቃ እስከዛ ድረስ ነበር የእነሱ መከባበር እና ወላሂ ያ ጊዜ እኔ ናፍቀኛል። ብመለሱላ ወደዛ ደስ ይለኛል እና እስኪ እናንተን ደግሞ አጫውቱ። የድሮ ትዳርማ ደስ ይላል እኮ። እኛም ቤት ራሱ በስም አይጠራም። እንደው ከስንት አንዴ ብርቅ ነው መሐመድ ምናምን ስትል የሆነ እንስቃለን ምናምን በጣም እናትሽ የለችም እንዴ ምናምን ወድ ሲመጣ እናትሽ የለችም ይላል። በስሟ ምናምን አይጠራም ይዘንዳትና እና በጣም ይዋደዳሉ። ፍቅራቸው ያስቀ መከባበራቸው ራሱ የሆነ መንገድ ላይ ስንሄድ ራሱ ከፊት ተቀደም ይላትና እሱ በኋላ ነው የሚሄደው። እንደዛ ነው እኩል ራሱ እንደዚህ አይሄድም። ለምንድን ነው እኩል እንሆን እንጂ አባቴ ምናምን ስል አይሄዱ ተቀደሙ ይልና እሷን ከፊት ነው የሚያደርገው እና ደስ ይላሉ። በቃ ቡና ራሱ ሲጠጡ ሁለት ሆነው ሲጠጡ ምናምን ያለ ፍቅር ማለት ነው። የሆኑ ገማ ምንም ሰማይና ምድር እኔ ይሄንን ስታነሹ ማለት ነው ውስጤ በቃ ምንሽ እነሱን ሳስብ እንዲሁ ሁሉም ሰው ሮል ሞዴሉ ቤተሰቦቹ ቢሆኑ ቤተሰቦቻችን ቢሆኑ ለዚህ አንበቃም ነበር። እኔ አባቴ እናቴን 7 ዓመት አጭቷታል። 7 ዓመት አጭቶ ነው ያገባት። የመጀመሪያ ናቸው እና ከተጋቡ ተፋተው አያውቁም። ያው የሁላችንም ቤተሰቦች እኮ ተመሳሳይ ነው። በዛን ሰዓት የነበረው ተመሳሳይ ነው አክብሮታቸው በቃ እንዳለ ነው። እኔ ግን በዚህ ሁሉ ህይወታቸው ማለት ነው እንደ አባቴ አይነት ባል እመኝ ነበር። ወላሂ ደግሞ የሰጠኝም እንደሱ አይነት ባል። አንዳንዴ ለምሳሌ አሁን እኔ የማምንበት ነገር አለ። ቤተሰቦች ውስጥ የሚከናወን ነገር ለልጅ እኮ ይተላለፋል። የእናትሽ ዕጣ ፈንታ የአባትሽ ዕጣ ፈንታ ልጆች ላይ ይጋባል። ለምሳሌ ብዙ ፍቺ የተፈታ ቤተሰብ ውስጥ ያደጉ ልጆች እናታቸው ጋር ወይ አባታቸው ጋር ያደጉ እነሱም ህይወት ላይ ያ ነገር ሀፕን ያደርጋል። ለትዳር ቦታ አይሰጡትም። ገባሽ? ሲያዩት እና አባቴ በጣም ጨዋ ነው። እኔ ማለት አባቴን የመውደድ ልክ የለውም ስለሱ። እኔውን መንገድ ላይ ራሱ ሰው ሲያልፍ እንደሱ አይነት ሰው ሳይ እምባይ ነው የሚመጣው። በጣም ወደዋለሁ ከልጅነት ጀምሮ። እኔ እንደውም እናቴ አንድ ጊዜ ተቀይማኛለች። እኔ ልጅ ስለሆንኩኝ ካለማወቅ ነው ይሄን ያልኩት። እኔ እኮ አባቴ ባይኖር እዚህ የምመጣ ሁሉ አይመስለኝም አልኩኝ። ተሳስቼ እናቴን ካለመውደድ ሳይሆን ግን የእሱ ፍቅር የተለየ ስለሆነ ማለት ነው። የሴት ልጅ ለአባቷ ያለት ፍቅር በጣም በቃ እኔ አንድ ቀን ሲቆጣ ሰምቼው አላውቅም። እናቴን ሲያስቀይም አይቼው አላውቅም። አላል ንጹህ የምትይው ሰው አለ ያ ነው። እና እንደነሱ ብንሆን እኔ አሁን እናንተ ማለት ነው እናትና አባታችን እኔ እናትና አባቴ ስማቸውን ይጠራራሉ፣ ግን ከናባታቸው ነው የሚጠራሩት። አሁን እኔ የኔ የአባቴ ለምዶብኝ ማለት ነው ሰውን እስከ አባቱ ስጠራ ነው ደስ የሚለኝ። ለምሳሌ አሁን ጦይባ ወይም ደግሞ ምናምን እላለሁ። ይሄ ምንድነው ከዛ የወረስኩት ነው። እና አባቴን እናቴ መሐመድ ሰይድ ነው የምትለው። አንድ ቀን መሐመድ ብለው አታውቅም። ብቻውን ገንጥላ ማለት ነው ትጠራዋለች፣ እሱም ይጠራታል። አሚና መሐመድ ይላል። ከዛ እንደዛ ሆነው ብቻ የሚገርምሽ ደግሞ እንትኑ ቻሌንጅ እኮ ሳይኖርባቸው ቀርቶ አይደለም። የሁላችንም ቤተሰቦች የሚወዱት በላይ ነው፣ የሚያጠቡት በላይ ነው። በዛ ላይ ችግር አለ። በዛ ላይ ደግሞ እንደኛ አልዘመነም። የማብሰያ ሲስተሙ፣ የውሃ መገኛው፣ የወፍጮ ቤቱ እያንዳንዱ ነገር ለነሱ ቻሌንጅ ነበር። ግን
ብርታታቸው አሁን ላይ ያለውን ነገር ሲያዩት እኮ አልሐምዱሊላህ ይላል። ብርታታቸው እና ኮምፕሌንም አያነሱም ሴቶቹ አመስጋኝ ናቸው። በቃ ሴት ሆነው ነው የኖሩት። ለባሎቻቸው ታዛዥ እንደሆኑ 100% ግዴታቸው እንደሆነ አምነውበት ማብሰሉንም ልጅ መንከባከቡንም የእርሻ ስራ ማገዙንም ማሰማራቱንም አምነውበት ነው የሚሰሩት። እኛ ጋር ደግሞ ስትመጪ ለትንሿ ነገር እኔ በራሴ ኮምፕሌን አነሳለሁ። ለምን ይሄን አላረክልኝም እላለሁ። ገባሽ? ያንን ሳስበው ሳይንሱ ነው እኮ እንደዛ እንድንሆን በቃ እንደ እናቶቻችን ብንሆን ኖሮ ስንቱ ትዳር እንደውም አይልሽም እንዴ? ወንድ እኮ ይልሻል አይደል? እንደ ሚስቱኝ እንደ እናትሽኝ ምናምን አትባይም። ሳይንሱ ግን እኛን እንደዛ እንዳንል ያደርገናል። በቃ እኔ እኮ የተማርኩት ለእንደዚህ ነው አትይም? እኔ ትያለሽ ማለት እንደዛ መማር የሆነ ነገር በጣም ባልገልጽም ይሄን ለምን አላደረጋችሁልኝም፣ ይሄ ለምን አልሆነም ኮምፕሌን እናነሳለን። በባህሪው የአሁኑ አየር ይመስለኛል እንደዛ እንድንሆን ያደረገን እና እንደነሱ ብንሆን ስንቱ ትዳር በጸና፣ ስንቱ ልጅ ያላባት ያለእናት ባላደገ፣ ብዙ ነገር የጎደለን እንደውም ያኛውን የትዳር ሁኔታ ስላልቀሰምን ነው። በነገርሽ ላይ ማለት ነው ይሄ ኮምፕሌን ስትይ ለምሳሌ አንቺ እዚህ ነው የምትዩ በቤት የምትውል ሴት ጋር እኩል አይነት ኮምፕሌን አይደለም የምታቀርብ። እሷ የታዘዘችውን ሁሉ አክሴፕት ታደርጋለች። አንደኛ ዲፔንደንት ናት ኢኮኖሚካሊ። ከዛ ደግሞ እኛ እዚህ የምንውልበት አካባቢው ራሱ ይቀይረናል ብዬ ነው የማስበው። እና ለዛ ነው ውሏችን ነው የምንመስለው። ብዙ ጊዜ ውሎሽን ነው የምትመስለው፣ ጓደኛሽንም ትመስያለሽ፣ አካባቢሽን ምናምን ትመስያለሽ። እና ይሄ ሁሉ ግን እዚህ እንድንደርስ ያደረጉን የእነሱ መስዋዕትነት ነው። በባዶ እግራቸው ሄደዋል፣ ሳይበሉ ሳይጠጡ እኛን አብልተው አጠጥተው ለዚህ አብቅተውናል። እና አልሐምዱሊላህ ለእነሱ ምስጋና ይድረስ። ስለዚህ የዛሬ ፕሮግራማችን ይህን ይመስላል። ግን ወደፊት እኛ ምን መሆን አለብን? ለምሳሌ እኔ እንደ ሴት ፍች እንዴት ነው ማስቀረት የምንችለው ከራሴ የሚለውን እናወራና በቃ እንጨርሳለን። ማለት ፍቺ በነገራችን ላይ ያው ማደማደሚያችን ሁላችንም እምነትሽ ነው፣ የእምነትሽ ጥንካሬ የኢማንሽ እንትን ይወስነዋል። እና ከዚህ በመጀመሪያ ያው አላህ ይጠብቀን ነው። ምክንያቱም አታምጣው ነው። በምን ሰዓት እዚህ ገባሁ በምን ሰዓት እንዲሆነብኝ ብለሽ ራስሽ የማታውቂው አይነት ነገር ሊከሰት ይችላል። ሸይጣን ማለት ነው። ሲቀጥል ደግሞ ፍቺን እንደው ዝም ብሎ ከሌ ተፋቱ ምናምን ስንባል መደንገጥ አለብን፣ ኖርማላይዝ እንዳይሆን ማለት ነው። አሁን አንዳንድ ነገር እኮ ኖርማል እየሆነብን መጥቶ ምንም የማይመስልብሽ ጊዜ አለ እና አንድ ባልና ሚስት ሲፋታ ልንጨነቅ ይገባል። ማለት ለምን እንዴቱ ነው ምናምን ካልሽ ራስሽ ላይ ምን እየሆንሽ ነው? ፍቺ መጥፎ እንደሆነ እያሳመንሽው ነው። ገባሽ? እና እኔ ላይ ፍቺ እንዳይመጣ ነው ያልሽው። ያልገባኝ ራስሽ ላይ ከራሳችን አይደል የምንሰራው? ያው ራሳችን ላይ ነው የምንሰራው። በርግጥ በቃ ሆደ ሰፊ መሆን አለብሽ። እኔ ለማንኛውም ባለትዳር የምመክረው ሆደ ሰፊ። ገባሽ? በጣም ግን አንቺን መጥፎ ሁኔታ ውስጥ የማይከት ችግር ካልሆነ በስተቀር እንደ በትንሾች መብቴ ተምናለች ምናምን ብሎ እንደ ጣሪያ ባንሰቅል። በተለይ ሴቶች የሆነ ነገር ሰው ለምሳሌ አሁን ትልቁ የፍች መንስኤ ሌላ ሴት ያዘብኝ ወይም ሌላ ሴት አገባብኝ የሚለው ሊሆን ይችላል። ጣሪያው ብለሽ የምትይው በእኔ ያም ቢሆን ደግሞ ስርዓት አለው። የምትቀበይበትም ግዴታ መንገድ አለው፣ የማትቀበይበትም መንገድ አለው። እና ነገሮችን ሚዛናዊ እያደረግ ወደ ሰፊ ሊሆን ብንሄድ እና ሶስተኛ ወገን ባናስገባ በጸቦቻችን በፍቅራችንም ጊዜ በመልካሙም በመጥፎም ማለት ነው። ሶስተኛ ወገን ምንም በቃ እንዲህም ማድረገኝ ብለሽ ማውራት የለብሽም፣ እንዲህም አደረገልኝ ብለሽ ማውራት የለብሽም። ከዛ ይጀምራል። ራስን መንገዱን ለማሳጠር ከዛ ይጀምራል። እና ያንን ብንከላከል ወደ ሰፊ ብንሆን ፍቺ አይኖርም ብዬ አስባለሁ። እንደ ሸሪዓው ብንሄድ በአጠቃላይ
ፍች እኮ በጣም እንትን ራሱ ፍች ሲፈጸም አሽሙ ይንቀጠቀጣል ብለዋል እና አንደኛ ያው ራሳችንም ቻይና ታገስ ነው ባሎቻችንም ደግሞ እንግዲህ ልቦና ይስጠልን ልቦና እንጂ በቀላሉ እንደው ትዳሯን የምታፈርስ ሴት የለችም። በጣም ታጋሽ እንደ ድሮዎቹም ባንሆን አሁን ራሱ ጥግ ድረስ እኮ ሂደው ነው መፍትሄ ሲያጡት ፍችን የሚመርጡት እና ሴት ወንዱ ነው በጣም ወደ ሰፊ መሆን ያለበት። ሴቷማ ብዙ ነገር ቻይ ነው ወላሂ አጠቃላይ ማለት ነው እና ለልጅ ስትይ ትቻያለሽ እንደዛ ሆኖ እየተቻቻሉ መኖር ነው ማለት አሁን እኔ በዚህ የምጨምረው ማለት ነው። ወደ ሰፊ ማለት ሊሚት እኮ አለው። ሙሉ በሙሉ አሁን አንቺን አደጋ ላይ የሚጥል ስነ ልቦናሽን እየጎዳ ተደጋጋሚ አንቺን ቶርች እያደረገ ምናምን እንደዛ ከሆነ እኔ እንደውም መወሰን ያለበት ነው የምለው። እንደዚህ አይነት ህይወት ውስጥ ያሉ ሴቶች በጊዜ ያምልጡ ነው የምለው። ለምን አስታመሹ የማይሆን ከሆነ ለቤተሰብ ተብሎ ለልጅ ተብሎ ለማህበረሰቡ ምን ይሉኛል እኔ በእንደዚህ አይነት ነገር አላምንም። ማንም ይስማ ማንም እንትን ይበለው እኔ እንደውም እኔ በተፈጥሮ ማለት ነው ጸብም ሆነ ፍቅርም ሆነ መደበቅ አልችልም። ጸብም ከሆነ ማንኛውም ሰው ፊትና ሰው ምን ይለኛል የሚባል ታሪክ መኖር የለበትም። ለምን ቅድሚያ አንቺ ስትኖሪ ነው ሰው የሚልሽ ማለት ነው። የሞትሽ ቀን እኮ እንዲያታወራም ነበር እንዴ ወይ ይሄንን አትተውም ይቺ ምናምን ይልሻል። ግን በህይወት እያለሽ እንዲህ እያደረገኝ ነው ስትይ ደግሞ ሀሜት ይመጣብሻል። ለምን ታወራለች አይዋል ለምን ወደ ውጭ ታወራለች? ያ ሳይሆን በቃ ሰው አላህ እንዳለለት ነው የሚኖረው። ከሱ ጋር ስለተለያየው ምን ሆናለው ምናምን የሚለውን ነገር ሰብሮ በቃ ራስን መኖር እኮ ይቻላል። እና ያን ሳይሆን ሊሚቱ ምን ድረስ ነው የሚለውን ነው እንጂ ትታገስ ወደ ሰፊቱ ሁን ስል ራሷን አደጋ ላይ ትጣል ማለት ያለው ለማይጠቅምም ሰው ራሳቸውን አደጋ ላይ የሚጥሉ ልጆች ስላሉ ማለት ነው። ግን ያ ሰውዬ በጊዜ ሂደት መልካም ባል ነው፣ ጥሩ ባል ነው፣ ለልጆቹ ያስባል፣ ለአንቺ ያስባል፣ ገቢውን ወደ ቤቱ ያደርጋል። ግን ደግሞ አንዳንድ ባህሪዎች ሰው ነውና ይኖርበታል። ያንን ነው ታገሽ ትሪት አድርጊ የምልሽ እንጂ ሙሉ በሙሉ አንቺን ከጥቅም ውጭ እያደረገሽ ሴትነትሽን አቢዩዝ እያደረገ ኑሪለት አይደል። ግን ስህተት እንደማንም እኔም ስህተት አለ እሱም ጋር ስህተት አለ። ይሄ ባልፈው ምንም ለእኔ ምንም ጥቅም ጉዳት የለውም የሚለውን ነገር ነው እያልኩ ያለሁት ማለት ነው። ብታልፊው አሪፍ አይዲያ ነው ያነሳሽውና ዞሮ ዞሮ እኛ ቤታችን ላይ እንስራ፣ የቤት ስራውን በደንብ እንስራ። ከዛ ግን ሞክረን ከዛ ከቤቱ ከወጣ ምንም አማራጭ የለውም እና የመጨረሻው መፍትሄ ፍች ነው የሚሆነው። ግን እኛ ፍች እንትን እያልን አይደለም፣ አፕሪሼት እያደረግነው አይደለም፣ ግን ራሳችንን ጥለን ላይፍን መኖር። ስለዚህ ቤታችን ላይ መስራት አለብን። ግን ቤታችን ላይ ስንሰራ ራሳችን አደጋ ላይ መጣል የለብንም። ከኛም አልፈን ለእህቶቻችን መድረስ አለብን። ግን ደግሞ ሶስተኛ ወገን የሚለው ነገር ያው ጥንቃቄ ሊያስፈልገው ይችላል። አንዳንድ ጊዜ እኮ ስንገናኙ ወንዶቹ በራሱ ብልጭ የሚልባቸው ነገር አለና ግን በሲስተም ለነሱም ማለት እኛ ስለ ትዳር የተሻለ የምናውቅ ከሆነ ለነሱም ትምህርቱን ብንሰጣቸውና እንዴት ማኔጅ ማድረግ እንዳለባቸው ብናስተምራቸው ጥሩ ነው እንላለን። ዛሬ ፖድካስታችን ይህን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ለዛሬ የነበረን ቆይታ ይህን ይመስላል። ያበቃል። ሰላም አለይኩም ወራህመቱላሂ ወበረካቱ።